ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾች ዛሬ የማሳያችሁ ዝንጅብልና ነጭ ሽንኩርት ሽሮ። ይሄ ዝንጅብል ነው፣ ነጭ ሽንኩርት አንድ ላይ አድርጌ ማለት ነው። ስትቆርጣችሁ እንደዚህ በትንሹ ትቆርጡታላችሁ። እኔ በአንድ እጅ ስለሆነ ነው አሁን የምችኝ ቆራርጬው ነው። እና ስትፈጩ ላዚም ዘይት መኖር አለበት እንዳይጠቁርባችሁ ታላችሁ ሲቀመጥ 4 ወር 3 ወር 4 ወር 5 ወር ቢቀመጥም ችግር የለውም። ግን ላዚም ዘይት መጨመር አለባችሁ ስትፈጩ እና እንደዚህ አድርጋችሁ ተጠቀሙ። ልክ እንደኔ ማለት ነው። አንደኛ ያፈጥናችኋል፣ ቶሎ ወደ ተላጅ አውጥታችሁ ፍሪጅ አውጥታችሁ ለመጠቀም ያፈጥናችኋል ማለት ነው። በምትሰሩ ሰዓት ምግብ ከመከታተፍ ልክ እንደዚህ ጃይዝ አድርጋችሁ ተላጅ ማስቀመጥ እና ዘይት መጨመር ስትፈጩ ዘይቱን ብታረጉ በጣም ይመረጣል። ግን እኔ የአትክልት ዘይት ነው የምጨምርበት። አረንጓዴ አይሆንም፣ አይጠቁርም ማለት ነው። አሁን ልፈጨው ነው። እንዴት አልሜ እንደፈጨሁት ትንሽ ይቀረዋል። ከዛ ተፈጭቷል። ይሄን ይመስላል። ማሻአላ ለረመዳናችሁ ከአሁኑ አዘጋጁ። እውነት ግልግል ነው በቃ በአንድ ጊዜ። ከዛ በኪስ አደርገዋለሁ። እንደዚህ ቆራርጬዋለሁ። ከውስጥ በኪሱ ቆራርጬ ታርጬ ተላጃ ፍሬዘር አስገባዋለሁ ማለት ነው። ድርቅ ሲል ቅልጥም እያደረግኩን በምፈልገው ጊዜ መጠቀም ይችላለሁ ማለት ነው። ከወደዳችሁት እንደዚህ አድርጋችሁ ተሰርታችሁ ተጠቀሙ። አመሰግናለሁ።